በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ አሜን። መቃባ ከንልማ ከነፉረ ቁልቁሉ ዋቀቶኮን ሊያመና አሜን። የተከበራችሁና የተወደዳችሁ የእግዚአብሔር ቤተሰቦች የድንግል ማርያም የአስራት የአደራ የበረከት ልጆች አባቶቼ ካህናት፣ ወንድሞቼ ዲያቆናት፣ የተከበሩ መምህር ዳዊት የቤተ ክርስቲያናችን ዋና ጸሐፊ፣ ክቡራን አባቶች፣ እናቶች፣ ሕፃናት ሁላችሁም እንደምን አደራችሁ? እንደምን ቆያችሁ? እግዚአብሔር አምላካችን ለዚች ሰዓት ለዚች ደቂቃ ያደረሰን ክብር ምስጋና ለእሱ ይሁን። ጉያ ሀራቲን ኤቢሴ ኤጌ ትክሴ ሰዓቲ ከናን ከኑ ቀቀብሲሴ ገለኒ ኡልፍን ሳፋተው አከም ቡልተኒ አከም ኑፍተን አከም ዮነጌሰን ገለተ ኬጀኔ አከሰ ገለቴፈኖ አልከን ዱከነ ሰና ኑ ደበርሴ አመ ኢፈዳ ኢፈከን አካ አገሩፍ ከኑ ፈየሜ ገለኒ ኡልፍን ሳፋተው ሜ ገለቴሳ አይል ጀዳቲ እስቲ አሁንም ደግማችሁ እግዚአብሔርን አመስግኑ። ሶስት ሙላ ሰልሱት ወዲያጎቱ። እንግዲህ ይችን ቀን ለማየት የሚናፍቁ ዛሬ ግን ማየት ያልቻሉ የእግዚአብሔር ጥሪ ሆኖ በሞት ከኛ የተለዩ በሕመም በፈተና ምክንያት ሊመጡ ያልቻሉ በመከራና በስቃይ ውስጥ ያደሩ ብዙዎቻቸው ይኖራሉ። እግዚአብሔር ግን በፈቃዱ ለዚች ቀን ለዚች ሰዓት ለዚች ደቂቃ አድርሶናል። ጋኩመ ቤከሙ ጉያ ከነ አርጉዳፍ ከን ፌደን ገሩ አርጉ ከን እንደንዴኝ ጃለለ ዋቀዮ ተኤ ዱዓቲን አዱኛ ከነራ ከን ቦቆተን ረኮፍ ግድራ ገራገራቲን መነ ዋቀዮ ደሙ በርባደኒ ከን ኢሳኒፍ እየመምን ባየ ኢሳኒን ጅሩ ፌደ ዋቀዮ ተኤ ጀናን ኑቲ አሲቲ አርገምኔራ እኛ ከነሱ የተሻለው መልካም ስራ ኖሮን ሳይሆን እግዚአብሔር መልካም ስለሆነ ብቻ አድርሶናል፣ አኑሮናል። ለሱ ክብር ምስጋና ይሁን፣ አመስግኑ። አብዲ አባንኮ ናፍከነን ስኒቲፊ ኤርጋ አባቴ የሰጠኝን ተስፋ እልክላቸዋለሁ ይላል። ወደዛ ሳንገባ እንግዲህ ቅድም ልጆቻቸው ሕፃናት የተጻፈባቸውን የሚይዙ ንጹሕ ልብ ያላቸው ዛሬ የምናስተምራቸው ነገ ደግሞ አርገው መንድገው ለትልቅ ነገር የሚደርሱት ምንድነው ያሉት? ሕፃናት ወደ እኔ ይመጡ ዘንድ አትከልክሏቸው፣ ዳኢምቲ ኢጆሌን ገረክያ ሃዱፈኒ ሂንዶርኪና ከንጀዱ ዱቢ ሰገሌ ዋቀዮ ወንጌላ ቁልቁልቻ ማቲ ወሲረ ከንጅሩ ijoolleen keessan daa'imman isinii faarfataniiru. Egaa akkuma beekamu wangeelaa qulqullicha Luqaas boqonnaa 18 jaarratti yoo ilaaltan waa'ee daa'imaati haasa'a. Macaafni qulqulluu sadarkaa hundumarra warreen jiraniif, warra daa'ima ta'aniif, warra dargaggeettii ta'anii fi jaarsoliidhaaf sadarkaa isaatiin kaa'ee jira jecha. የሚገርማችሁ ብዙዎቻቸው ስንዘምር ስንቀድስ እግዚአብሔርን የማናመሰግን ወንጌልን የማንሰብክ እንደው ዝም ብለን ያለ ምሳሌ የምንሰራ የምንተገብር የሚመስላቸው ሰዎች አሉ። ነሞን ባየን ሳኔ ፋሩን ኬን ስርን ቁልቁሌሳ ኬን ስርኔ ዋዳ ከኩ ዮኪን ሞ ክዳኒ ኬን የደሎን ኬኛ ዋን መጫበ ኬሳ ባይትን ፈካቱ
የሚገርማችሁ በመዝሙር እግዚአብሔር ይመሰገናል፣ በቅዳሴ እግዚአብሔር ይመሰገናል። ፋሩን ዋቀዮ ዲገለቴፈማ የደሎዳን ስር ነገር አገራትን መን ክርስቲያናት ወንጌለ ኬሳ ባስቴ ፖስቴ የሮፍ ወቅቲ ኢሳ ከንላለቱ ኒፋርፈት ኒለለብዲ ዋቀዮ ኒገለቴፈቲ ጀቻል ዳይምት ገረኮ አዱፈኒ እኖርኪና ሞቱማን ዋቀዮ ከነከሳኒ ከንጅሩፍ መንግስቱ ሰማያት እንደነሱ ላሉት ነውና እንደ ሕፃናት ካልሆናችሁ መንግስቴን አትገቡም ይላል። አከዳይማ ዮታተን መሌ ዳይምቲ ዋን ጋሪ ዋን ቀጀልማ ዋን ቀብዶፊ ይሰረጥ ስንን ቱርሱ ይሄንን የምትከታተሉ ሕፃናቶችን ኮትክታችሁ እያሳደጋችሁ ያላችሁት እገሌ እገሌት ባልል ደስ የሚል ነገር ስለሆነ ባየ ዋነ መገመቺሱ ጋሪ ላይ ትፉ ቀበጀራሜ ዋን ዱበተሙ ቀቡዳፍ ኩን ዋነ መገመቺሱ ዳኢመን ኑፋርፈተን ዋቀዮ ኢሳኒን አጉድሱ ኡምሪ ተጃጅለ ሳኒ ፋኤብሱ ወረ ዳኢመ ከነ ጉድሳ ጅሩ ተጃጅላ አከሳን ገቀበን ጎቻ ወረ ጅረኔቲፍ ዳኢመ ኑፋርፈተኔቲፍ ኢልጅራቶ ከቸ ዋቀዮቲ ከለቴፈታ የሚገርማችሁ እንግዲህ በቀላል የሚታይ አይደለም። ወጣቶቹም እያገለገሉ ነው። ምንም እንኳን ቁጥራቸው አናሳ ቢሆንም እንደ አዲስ እየተደራጁ እየተሻሻለ አገልግሎቱ ይቀጥላል ማለት ነው። ደስ ይላል። እንግዲህ ወላጆች ልጆቻችሁን ላኩ። በቤተ ክርስቲያን ማደጋቸው፣ በቤተ ክርስቲያን መማራቸው ለነገ ሕይወታቸው ለእምነታቸውም ለስራቸውም ለትምህርታቸውም ለሁሉም ነገር መልካም ነው የሚል የመጨረሻ የመጀመሪያ መልእክትን ያስቀደምኩት ደስ ያለኝ ስለሆነ መቼም ሁላችሁም በዚህ ትደሰታላችሁ ብዬ ተስፋ አረጋለሁ። እንግዲህ ዛሬ ቅድም አባቶቻችን በዚህ በቅዱስ ሉቃስ ወንጌል ምዕራፍ 21 ስታነቡት ምንድነው የምለው? እኔ አባቴ 24 ላይ ይቅርታ፣ በሉቃስ ወንጌል ምዕራፍ 24 ቁጥር 49 ላይ እኔ አባቴ የሰጠኝን ተስፋ እልክላቸዋለሁ የሚል ቃል ነው ያለው። ወንጌል ሉቃስ ቡቁና ድግደሚ አፍሩ ቀባ ቡቁና ድግደሚ አፍር ለኮፍሳ አፍርተሚ ሰገል ረቲ ማልጀዳ ኤጋ አኒ አባንኮ አብዲ እንን አፈርገን እስኒቲፍ ኤርጋ ጀዳ። ይህንን ቃል ከኔ ጋር አንድ አፍታ ብትሉ መልካም ነው፣ እኔ ብትሉ ጥሩ ነው። እኔ በሉት አባቴ የሰጠኝን ተስፋ እልክላቸዋለሁ። አኒ አብዲ አባንኮ ናፍኬንን እስኒፊ ኤርጋ። በደንብ እንግዲህ ይህንን አስተውሉት። መቼም አሁን መጻሕፍቱ በአፕሊኬሽን በሶፍት ኮፒ በስልካችን ይገኛል። አውርደን እሱን ቃል መመልከት ያስፈልጋል። ያሳለፍነው ጊዜ ወይ ደግሞ እንደ ቤተ ክርስቲያናችን አስተምሮ የጌታችን የመድኃኒታችን የኢየሱስ ክርስቶስ በዓለ ዕርገትን ሐሙስ አክብረናል። የሮ ደርቤ ጋፈ ጉያ ከሚሳ ዋዬ ኦልበው ጎፍታ ኬኛ ቆሪቸ ኬኛ ኢየሱስ ክርስቶሲቲን ከበይኔራ ጀቻል። ኦልበው ጀቹን ማል ጀቹን ጎፍታን ኬን ጉያ ፍርተመ ኤጌ ማሊፍ ኦልበይ ፋይዳን ኦልበው ዋቀዮ ኑ ፋይዳ ማሊ ቀባ ኢሰጀዱ ገባብስኔ ወሊትን ይላላ። እንግዲህ የሚገርማችሁ ጌታችን መድኃኒታችን ኢየሱስ ክርስቶስ ሞቶ ሞትን ድል ነስቶ ከተነሳ እስከ 40ኛው ቀን የተለያዩ ስራዎችን እየሰራ ደቀ መዛሙርቶቹ በመሞቱ ምክንያት በሱ ላይ በደረሰው ግፍና መከራ ምክንያት በየቦታው ተበታትነው ተስፋ ቆርጠው በራቸውን ከርችሞ ማንም እንዳያቸው
በፍርሃት ቁጭ ብሎ ነበር። ዱከቦኒ ዋቀዮ ዱኡሳቲን ፈኒፈሙሳቲን በሌሳፊ በዲ tokko malee rakkoof gidiraa isa irra ga'e sana yaadachuudhaan mana isaanii cufatanii sodaa guddaadhaan qabamanii mana keessa taa'aa turan. Yommuu kana maalittiin jedhe nagaan isiniif haa ta'uu jedhe. Maal jedheeni? Mee dubbadhaa maaltu isiniif haa ta'u jedheeni? ምን ይሁንላችሁ አላቸው? ሰላም ለእናንተ ይሁን አላቸው። የሰላም ዋጋ በጣም ከባድ ነው። በብር የማይገዛ የማይተመን ዋይን ነጋ ጋፈገው ገቲን ነጋ ጉዳዳ ባየ ቃላን ነጋ ደቡን አዱኛ ነጋ ደቡን ብዮተ ገራገራ ነጋ ነቡ ብየ ኬኛ ነሞተ ገቲ አመመከ ከፈልቺስ አገርተሪቱ ሰላም ላጡ ደቀ መዛሙርቶቹ ሰላም ለእናንተ ይሁን አላቸው። ሰላም የውስጥ እረፍት ነው። ነጋን በቆና ከሳት ሺ ጊዜ ብንበላ ሀብት ብኖረን ቢመቻችልን ምግቡ መጠጡ አልጋው ሶፋው ሁለመናው ብመችን ሰላምን ካጣን ግን እረፍት ልናገኝ አንችልም። ዮ ነጋን ጅራተ መሌ ሀለ ቢጀታ ከሰትለ በቆኔ ገመቹዳን ረፉ ጅራቹ እንደንዴ ነጋን ሲኒፋ ተኡ ጅሬ ሲጀልቀባት ኩን ዱንያ ነጋ ደብደፍ ዱፌ ዋንተ ሄዳ ሰላምን ላጣች ዓለም ስለመጣ ሰላም ያጣች ዓለምን ሰላም ሊመልሳ ስለመጣ ሰላም የውስጥ እረፍት ነው። ሰላም የሁሉም ነገር መሰረት ነው። ቢቻላችሁ ይላል መጽሐፉ ዮይስኒ ደንዳሜ ሁንደፋና ነጋን ጅራዳ ጀዳ ማልን ጅራዳ ጀዳ ነጋን ጅራዳ ከሁሉም ጋር ቢቻላችሁ በሰላም ኑሩ። ጥላቻ አይጠቅምም። መከፋፈል አይጠቅምም። ጎጠኝነት ዘረኝነት አይጠቅምም። ህንደንዳሙ ህንበርባችሱ ሰኙማ ናኑማ ገንዱማ ሆማ ፋይዳ ይንቀቡ ዮይስኒ ደንዳሜ ሁንደፋና ነጋን ጅራዳ ጀዳ ነጋን ዋቀየው እንደከኘ ዶቀሃተው ቀጥለው የሚገርማችሁ ሁለቱ ሰዎች እነ ኮሎፒያ ደግሞ ከኢየሩሳሌም 10 ኪሎ ሜትር ራቅ ብላ የምትገኝ አንድ መንደር ኤማውስ ወደምትባል ሰፈር በጣም ደክሟቸው ርቧቸው ስለ ጌታ ሞቱ ሕማማቱን ስቅለቱን እያሰቡ መንገዳቸውን ይጓዙ ነበር። ከነሱ ጋራም ተቀላቀለ። ኢየሩሳሌም ራ ኪሎ ሜትር ኩደን መጋላ ፈጋቴ አርገምቱ ቆሎጵያንፋ ኤማውስ ገረ መንደረ ጀረምቱት ኢመላ ኦሶ ጅራኒ ከራ ባይ ረክሳ ቤሉን ጅራ ዴቡን ጅራ ደደብን ጅራ ዋንተ ሄዳ ኢሳኒስ ዋዬ ጎፍታ ኢሳኒ ዱበቻ ጋፈ ደመኒ የሮ ከነ ጎፍታን ኬኛ ግዱት ተርገሜ ዋይ ኤኙ ሃሶፍቱ ማሊዳ ወንተስ ዱበቻ ጅርተን ኩን እየተነጋገራችሁ እየተወለጋችሁ መበንገድ የምትሄዱ ስለማን ነው ብለው ጠየቃቸው። ለኢየሩሳሌም እንግዳ ነህ እኔ ብሎ መለሰላቸው። ከዚህ በኋላ እየሄዱ እነሱም ያለውን ነገር እነሱ ህዝቡን ይበጃል ኢየሩሳሌምን ነፃ ያወጣል ብለው ህዝቡ ተስፋ የጣለበትን ንጹሕን ክርስቶስ አሳልፎ እንደሰጡ እንደገረፉ ይሁዳ አሳልፎ እንደሰጠ እየተነጋገሩ ሁሉን ነገር እየነገሩት በማዕድ ተቀምጦ እንግዲህ ጊዜው መሽቷል እኛ ከኛ ጋር ይደር ብለው ለመኑት። ከነሱ ጋር አደረ ይላል። እነሱም አወቁ። በስተመጨረሻ እነ ቅዱስ ጴጥሮስ ደግሞ አሳ ሊያጠምዱ ወደ ጢብርያዶስ ባህር ሄዱ። የሚገርማችሁ ሌሊቱን በሙሉ ደከሙ፣ በጣም ደከሙ። ጌታ የማይገኝበት ትራድና ሩሮ እኮ በከንቱ ነው። ብዙዎቻቸው ለዚህ እኮ ነው ደክሞ ሀብትን ንብረትን ሊያፈሩ ያልቻሉ። ናምን ባየን ሆጀተ ገሩ አርኪሳ ድዋዳ ንያደ ገሩ ፊጣዲን በሙፊ
ni dadhaba garuu bu'aan dadhabbiisaa faayidaa dhabe namni baay'een baratee hojii dhabe inni kaan daldaleetu harka isaa keessa qarshiin hin jiru inni kaan hojjetee inni kaan daldalee inni kaan ba'ee bu'ee harki isaa duwwaadha maaliif seetan እግዚአብሔር እኮ ስላልረዳው እሱ ሲረዳ ትንሿ ስራ ትልቅ ትሆናለች ብንበላ ቶሎ አይርበን ብንለብስ ያምርብናል ብንጸልይ ጸሎታችን ይሰማል እግዚአብሔር ከኛ ጋር ከሆነ እግዚአብሔር ከኛ ጋር ካልሆነ ሁሉም ነገር ከንቱ ነው እኔ ለመፋሞ መንደረ ኤማውስ ዱከቦተ ዴማ ቱረን ሰድት ለመትሙለቴ ዋዬ ዱኡሳ ፈንፈሙሳ እትመኒ ቦደ ቤከኒ ጀና ሶስተኛው እኒ ሰደፋንሞ ወረ ቁርጡሚ ከኢየሱስ ገራ ጢብራዲዮስ ደምሞ ሐልከን ጉቱ ደደበኒ ጀና ኩሩንዱ ጎቻን ጎፍታን ኬኛ ጉያ አፉርተማም አሁን ስለ ኤማውስ መንደርተኞች መንገደኞች ስለነ ቅዱስ ጴጥሮስ አሳ ማጥመድ ስለነ ሐዋርያቱ 11 ቤት መዝጋት እሱ ልነግራቸው አይደለም መነሻው 40 ቀን የት ቆየ ለመለው መጻሕፍትን ከብሉይ ከአዲስ ከተለያዩ ቦታ እያመጣ በተለያዩ ታምራት እያስተማራቸው 40 ቀን ቆየ ይላል ጉያ አፉርተማ ክታቦሌ በርሲሱዳን ዱከ ቡኦተት ሂሙዳን አብዲ ገራገራ ለለቡዳን ጉያ አፉርተማ